ቅድስት ፍቅርተ ክርስቶስ እናታችን ፍቅርተ ክርስቶስ ወይንም እመምዑዝ በጎንደር ክፍለ ሀገር በደራ ፎገራ አንበሳሜ በሚባለው ቦታ ጌታችን በተወለደበት ቀን ታኅሳስ 29 ቀን በመልአክ አብሳሪነት ተወለደች። በተወለደችም ጊዜ በእግሯ ቆማ በማያዊ ቸርነትህ ከጨለማ ወደ ብርሃን ላወጣኸኝ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል ብላ አመስግናለች። ከእግዚአብሔር የተላከ መነኩሴም ወደ እርሷ በመሄድ የዳዊት መዝሙርን መጻሕፍትንና የቤተ ክርስቲያንን ትምህርት በሚገባ አስተምሯታል። እርሷ በነበረችበት ዘመን ንጉሥ ሱስንዮስ ሁለት ባሕሪ የሚለውን የረከሰ የሮማውያንን ሃይማኖት ሕዝቡ ሁሉ እንዲያምን በማወጁ ምክንያት በሀገራችን ከፍተኛ የሆነ የሃይማኖት ግጭት ስለተነሳና ከ8,000 በላይ ክርስቲያኖች በግፍ ተጨፍጭፈው ሲያልቁ ቅድስት ፍቅርተ ክርስቶስ ከነ አቡነ ስምዖንና ከሌሎችም ቅዱሳንና ቅዱሳት ጋር ተሰልፋ ሰማዕትነትን ተቀብላ ለሃይማኖቷ ምስክር ሆናለች። ባለቤቷ ዘራ ክርስቶስን በሰማዕትነት አርፎ 7 አክሊላት ወርደውለታል። ቅድስት እናታችን አምላኳን እስከ መጨረሻው በድንግልና ማገልገል ብትፈልግም ዕድሜዋ ከፍ ሲል ቤተሰቦቿ ዘራ ክርስቶስ ከሚባል አገረ ገዥ ጋር በቤተ ክርስቲያን ሥርዓት በተክሊል አጋቧት። እርሷ ግን በጫጉላ ቤት ሳሉ በኩለ ሌሊት ባሏን ወንድሜ ሆይ እግዚአብሔርን ደስ የሚያሰኘውን ነገር ድንግልናችንን እንጠብቅ አለችው። እርሱም እሺ ብሏት ይህንን ተመካክረው በጸሎት ሲተጉ አደሩ። ለእግዚአብሔርም እየተገዙ በጾም በጸሎት በንጽሕናና በድንግልና ኖሩ። በሌሊትም ወደ ባሕር ውስጥ እየገቡ ጸሎት ያደርጉ ጀመረ። በመጨረሻም እርሷ በጳጳሱ በአባ ማርቆስ እጅ ስትመነኩስ ባሏም ድንግልናው እንደጠበቀ በሰማዕትነት አንገቱን ተሰይፎ አርፏል። እናታችን ቅድስት ፍቅርተ ክርስቶስ ሱስንዮስ በአደባባይ ሲያስገርፋቸው ሥጋቸው እየተቆራረጠ መሬት ላይ የወደቀውን የሰማዕታቱን ሥጋቸውን ሰብስባ ይህንን ለንጉሥ እጅ መንሻ ስጡልኝ ብላ ላከችለት። ይህ የሃይማኖታችን ፍሬ ነው። እኛስ እስካሁን በሃይማኖታችን አለን። አንተ ብትገለን መከራን ብታደርስብን ሃይማኖታችንን አንካድንም። ነገር ግን መድኃኒታችን ኢየሱስ ክርስቶስ በቸርነቱ ከሞት አስነሳን። ይህንን የሥጋዬን ቁራጭና የእህቶቼን የደናግላን ሥጋ ብላው ደማችንን ጠጣ። ሃይማኖትህ የከፋ ሰነፍ የረከስክ ነህ ብላ ልካለታለች። መልእክተኞቹም ለንጉሡ ወስደው ሰጥተውታል። ሱስንዮስ አዋጁን እንዳወጀ ሊቀ ጳጳሱ አቡነ ስምዖንም ካህናትና ክርስቲያን ልጆቻቸውን አነሳስተው እያስተማሩና እያጠነከሩ ያለ በጦር ተወግተው በሰማዕትነት አርፈዋል። ሊቀ ጳጳሱ አቡነ ስምዖን በሰማዕትነት ከማረፋቸው በፊት ግን እነ ቅድስት ፍቅርተ ክርስቶስን፣ ቅድስት ወለተ ጴጥሮስን፣ ቅድስት አካለ ክርስቶስን፣ ቅድስት እመ ወተትን ወዘተ አነሳስተው ንጉሡን መክረውታል፣ ገስጸውታል። ንጉሡ ግን ሊመለስ አልቻለም። ይልቁንም ቅድስት ፍቅርተ ክርስቶስን የሃይማኖቷን ጽናት ስላየ ሥጋዋ እየተቆረሰ መሬት ላይ እስኪወድቅ ድረስ በብረት በትር አጥብቆ ያስገርፋት ጀመረ። በመጨረሻ ምድር እየሰወረቻት ለመገረፍ የማይመቻቸው ቢሆን ከሌሎች ሰማዕታት ጋር አንገቷን በሰይፍ አስቆርጧታል። በዚህ ጊዜ ፍጹም ጨለማ ሆኖ ምድር ተነዋወጠች። 8,010 ቅዱሳንም በሰማዕትነት አረፉ። ቅድስት ፍቅርተ ክርስቶስን አንገቷን በሰይፍ ቢያስቆርጣትም ነገር ግን ቅዱስ ሚካኤል ገነትና ሲኦልን አሳይቶ 14 ቀን በሰማያዊት ኢየሩሳሌም ከተቀመጠች በኋላ እንደገና እንደተኛ ወይንም ከእንቅልፉ እንደሚነቃ ሰው ከሞት አስነስቶ ወደ ቦታዋ መለሳት። እናታችን ቅድስት ፍቅርተ ክርስቶስ ቅዱስ ሚካኤልም ከሞት ካስነሳት በኋላ መናኒ ሆና በየገዳሙና በየአድባራቱ የሄደች ዓለምን ስትዞር ያቀናቻቸው ብዙ ገዳማት አሉ። ለምሳሌ ከተስዓቱ ቅዱሳን አንዱ በሆኑት በአባ ጉባ ተመስርታ በግራኝ ወረራ ጠፍታ የነበረችውን ራማ ኪዳነ ምሕረት አንድነት ገዳምን አቅንታ የወንድና የሴት ገዳም ብላ ሥርዓት ሰርታለች። ምክንያቱም በገዳሟ ብዙ ወንዶችና ሴቶች መነኮሳት በጋራ አብረው ይኖሩ የነበረ ቢሆንም የበጎ ሥራ ጠላት የሆነው ሰይጣን በማኅበረ መነኮሳት መካከል ሊፈጥር ያለውን ክፉ ፈተና ለእናታችን በመንፈስ ቅዱስ ኃይል ተገልጾላት በገዳሟ ውስጥ የወንዶችና የሴቶች መነኮሳት መኖሪያ የተለያየ እንዲሆን አድርጋለች። በእናታችን ፍቅርተ ክርስቶስ ገዳም ውስጥ ዱባ በብዛት ይበቅል ነበረ። ከፍሬውን ብዛት የተነሳ እርሷንና ሌሎች ቅዱሳን ሁሉ በሌሊት ወደ ጸሎት ሲሄዱ የበሰበሰው ዱባ እንደ ጭቃ እያዳለጠ ይጥላቸውና እግራቸውንም ይውጣቸው ነበረ። ያልበሰለውም ዱባ እንቅፋት እየሆነ ያሰነካክላቸው ነበረ።
እናታችን ፍቅርተ ክርስቶስ ያንን ዱባ በዚህ ገዳም ውስጥ ብትበቅል እንጂ ፍሬ አትስጥ ብላ አዘዘችው። ዱባውም ቃሏን አክብሮ እስካሁን ድረስ ቅጠሉ ቢንዘረፈፍም አበባው ቢያሳሳም ሐረጉ ቢጎተትም ዱባው ግን በገዳም ውስጥ ፈጽሞ ፍሬ አያፈራም። ከገዳሙ ውጭ ያሉ ሰዎች ግን ዱባውን ወስደው በደጃቸው እየተከሉ ፍሬውን ለምግብነት ይጠቀሙበታል። ወደ ኢየሩሳሌም በመሄድ ላይ ሳለች በመንገድ ሰውን የሚበሉ ፍጡሮች ወደሚኖሩበት አካባቢ ስትደርስ 60 የሚሆኑ አገልጋዮቿን ለመብላት ይዘው ሳር ቅጠል እንዲበሉ በማድረግ ዓይናቸውን በቁጠት በማውጣት 4 ወራት በጨለማ ቤት ውስጥ ዘጉባቸው። ሰይጣንም ያመልኩ ነበርና ከ4 ወር በኋላ በዓል አድርገው ለመብላት ከእሳት ውስጥ ጨመሯቸው። እነርሱ ግን ምንም አልሆኑም። ያን ጊዜም እናንተ ሰዎች ምንድናችሁ ብለው ጠየቋቸው። ቅድስት እናታችን ፍቅርተ ክርስቶስን ክርስቲያን መሆናቸውንና እነርሱ የሥላሴ ሕንፃ የሆነውን የሰው ልጅ መብላት እንደሌለባቸው ብትመክራቸው ምን እንበላለን አሏት። እርሷም ከራማ ኪዳነ ምሕረት ስትነሳ የእህል ዘርን ለአገልጋዮቿ ሲዛ ስለነበረ ከዚያ ስንዴ ወስዳ ዘራችው። ስንዴውም በአንድ ቀን ብቻ ተዘርቶ በቅሎ ታጭዶ ደርቆ ተፈጭቶ ለምግብነት በቅቷል። ቅድስት እናታችንም ቀምሳ ስታቀምሳቸው እንደ ማር እንደ ወተት የሚጣፍጥ ሆኖላቸው በደስታ ተመግበውታል። ከዚያም እንደዚህ እያደረጉ እየሰሩ እንዲበሉ አስተምራ አስጠመቀቻቸው። 6 አብያተ ክርስቲያናትን ሰርታላቸዋለች። ወንጌልን፣ ስንክሳርን፣ ሃይማኖተ አበውን፣ ግንዘትን፣ መዝሙረ ዳዊትን፣ አርጋኖን ሁሉ በእጇ ጽፋ አስቀመጠችላቸው። እመቤታችን ቅድስት ድንግል ማርያም ተገልጣላት በልጇ ምክንያት ስለደረሱባት ሐዘኖች አወርታታለች። የፈለገችውንም እንድታደርግበት በእጇ ያለውን መስቀል ለፍቅርተ ክርስቶስ ሰጥታታለች። በዚህም መስቀል ባህር ከፍላ ደቀ መዛሙርቶቿን አሻግራለች። እናታችን የአባታችን የቅዱስ ኤዎስጣቴዎስን ገድል በማንበብና በመልአኩ ቅዱስ ሚካኤል እርዳታ ባህሩን በአጽፏ ተሻግራ ወደ ሀገረ ናግራን ሄዳለች። እንዲሁም በበትረ መስቀሏ እንደ ዘራ ብሩክ ከባህር ውስጥ የሰጠሙ የደቀ መዛሙርቶቿ መጻሕፍት ምንም ሳይሆኑ ማውጣት ችላለች። በሁሉም ሀገር እየዞረች ቅዱሳት መካናትን ትሳለም ነበረ። ደብረ ዳሞ ሄዳ ሴቶች መውጣት አይችሉም ቢሏት በሐዘን ስታለቅስ ቅዱስ ሚካኤል በስውር ወስዶ አድርሷታል። አቡነ አረጋይም ተገልጸውላት ባርከዋታል። በዚያም ሥጋ ወደሙን ተቀብላለች። እናታችን ወደ ኢየሩሳሌም ሄዳ ቅዱሳት መካናትን የተሳለመች ለ7 ዓመታት ቆይታለች። ቅዱስ ሚካኤልም በአምደ ብርሃን እየመራት ተመልሳ ወደ አገራችን መጥታ በድጋሚ ከሱስንዮስ ጋር ተሟግታለች። ሙታንንም እያስነሳች እንዲመሰከሩለት ብታደርግም እርሱ ግን ከጥፋቱ ከክህደቱ ሊመለስ አልቻልም ነበረ። የተለያዩ ታምራትን በማድረግ መልእክቷንም በንስር አሞራ አድርጋ እየላከች ትመክረው ነበረ። በአንድ ወቅት በአገራችን የእህል መጣጣት ሆነና ቅድስት እናታችን ዘወትር እንደምታደርገው የኪዳነ ምሕረትን ዝክር ልታደርግ ብላ ዝክሩን የምታደርግበት እህል አጣች። ደናግል ልጆቿንም ጠርታ ትንሽ ዱቄት እንዲያመጡላት ነግራቸው በእርሱ ጸሎት አድርጋ ወደ ቦታው መልሱት አለቻቸው። በማግስቱም እንስራው ጋኑ ሁሉ በዱቄት ተሞልቶ አግኝተውታል። የየካቲት ኪዳነ ምሕረትን በዓል በደስታ አክብረዋል። መልአኩም ከቅድስት አገር ኢየሩሳሌም መልሶ ወደ ኢትዮጵያ ካመጣት በኋላ ዛሬ ገዳሟ ካለበት ቦታ ስትደርስ ከቦታዋ ላይ አምደ ብርሃን ተተክሎ በቀስተ ደመና ተከባ አይታ ይቺ ቦታ ምን ታምር ብላ ጠራቻት። በቦታውም ላይ በመድኃኔዓለም ትእዛዝ የቅድስት ኪዳነ ምሕረት ቤተ ክርስቲያንን በአንዲት ቀን ብቻ ሰርታለች። ቦታዋ ዛሬ ድረስ ምን ታምር እየተባለች የምትጠራ ሲሆን ቅድስት እናታችን ፍቅርተ ክርስቶስ የሰራቻት በሲሚዛ ወይንም በሰንሰል እንጨት በአይጥ ሐረግ በነጠላ ማገር አድርጋ የግድግዳ ቤተ መቅደስ በአንዲት ቀን ብቻ ሰርታ በታኅሳስ 16 ቀን በዕለተ እሑድ አስቀድሳለች። ቅዱስ ሩፋኤልና ቅዱስ መሲፋኤልም በክንፋቸው አፈር ከኢየሩሳሌም አምጥተው በቦታዋ ላይ ቀላቅለውበታል። ጌታችንም ከቅድስት ድንግል ማርያም ጋር ተገልጦላት ቦታዋን ባርኮላታል። ቤተ ክርስቲያኗ እስከ ዕለተ ምጽአት ድረስ እንደማትፈርስ ጌታችን ቃል ኪዳን ገብቶላታል። ለምሳሌ በአንድ ወቅት ከባድ የእሳት ቃጠሎ ተነስቶ ጫካውን ሁሉ ሲያቃጥል ከቤተ ክርስቲያኗ ላይ ግን ለምልክት ያህል ጫፏ ላይ ያለችውን የሰጎን እንቁላል ብቻ አቃጥሎ ቤተ መቅደሷን አልፎ ሄዶ ጫካውን ሁሉ አቃጥሏል። ቤተ መቅደሷም ተሰርታ አልቃ ጌታችን በተገለጠ ጊዜ በአራቱ አቅጣጫ ለጌታችን ሰግዳለች። ዛሬም ድረስ ቤተ ክርስቲያኗ በአራት አቅጣጫ ሆነው ሲመለከቷት በተቃራኒው አቅጣጫ እየሰገደች ትታያለች። እናታችን በተሰጣት ቃል ኪዳን መሠረት ገዳማ ውስጥ መርዘኛ እባብን ቢሆን ሰውን ወይንም እንስሳትን ቢነድፍ መርዙ ምንም አይጎዳም።
እንዲሁም ጌታችን ገዳሟ መናፍቃን ወይም ከሃዲያን እንደማይረግጧት ቃል ኪዳን ሰጥቷታል። ለምሳሌ የጣሊያን ጦር በአገራችን የተለያዩ ገዳማት እያጠፋ መነኮሳትን እየገደለ ከፍተኛ ጥፋት ባደረሰበት ወቅት ይቺም ገዳም ለማጥፋትና መነኮሳቶቿንም ለመግደል መጥቶ ነበረ። መነኮሳቶቿም ይህንን ሰምተው ለሰማዕትነት ተዘጋጅተው ጠበቁ። ነገር ግን የጦር አዛዡና ሰራዊቱ የገዳሟን ክልል አልፈው መግባት አልቻሉም። የገዳሟ ክልል ላይ ሲደርሱ በታምራት እግራቸው ተሳስሮ መቆም መቀመጥ ሳይችሉ ቀርተዋል። የጦር አዛዡም ክርስቶስ ከዚች ገዳም አለ ብሎ 50 ጠገራ ብር ሰጥቶ ወደ መጣበት ተመልሷል። የካቲት 27 ቀንም ወደ ምስራቅ እጇን ዘርግታ ቁማ ስትጸልይ በቤተ ክርስቲያን ውስጥ ከደስታ ብርሃን ጋር ያማረ ሽታ መላ። ጌታችን ከአላፋት መላእክትና ቅዱሳን ጋር ወደ እርሷ መጣ። እናታችን ቅድስት ፍቅርተ ክርስቶስም ሰገደች፣ ተንበረከከች፣ እጅግም አለቀሰች። ከወደቀችበት ቦታ አንስቶ ላጠፋሽ አልመጣሁም ወዳጄ ላከብርሽ ነው እንጂ አላት። የዘላለም መንግሥት አዘጋጅቼልሻለሁና ደስ ይበልሽ። ቅድስት ፍቅርተ ክርስቶስም ቃል ኪዳን እንዲገባላት ተማጸነችው። ጌታችንም ሁሉም እንደ ቃልሽ ይሁንልሽ፣ በስምሽ ስሜ ተጨምሯልና ለቤተ ክርስቲያንሽ መባ የሰጠ የተላከ የተቀበረ ቤተ መቅደስሽ መጥቶ የተሳለመ እስከ 12 ትውልድ የምሕረት ቃል ኪዳን ሰጠሁሽ። በረከቴም በቤቱና በልጆቹ በገንዘቡም ላይ ይደር። የገድልሽን መጽሐፍ ባለበት አጋንንት ሰይጣናት አይቀርቡም። በአዝመራ ስምሽን በጠሩት ጊዜ የለመለመ ይሁን። በጸሎትሽ የተማጸነ ሁሉ ባለ ጤና ይሁን። ስምሽን በእውነት የሚጠራ የከበረ ነው። ያለመጠራጠር በቀናች ሃይማኖት የገድልሽን መጽሐፍ የጻፈ ያጻፈ ያነበበ የተረጎመ በሃይማኖት የሰማ እስከ ቀዝቃዛ ውሃ ድረስ የሰጠ ኃጢአቱ ይሰረይለታል። ስለ ድካምሽ ስለ ትሩፋትሽ 7 አክሊሎችን እና ይህን ሁሉ ቃል ኪዳን ሰጠሁሽ፣ ላልምረው ቦታሽን አላስረግጠውም ብሏት ወደ ሰማይ አረገ። መድኃኔዓለም ክርስቶስ በዚሽ ገዳም ላይ ለቅድስት እናታችን ድንቅ ቃል ኪዳን ከሰጣት በኋላ በየካቲት 29 ቀን በታላቅ ክብር አርፋለች። ቅዱስ ገድሏ ባለበት ቦታ ሁሉ አጋንንት አይቀርቡም። ባረፈች ጊዜ በሥጋዋ ላይ ታላቅ የብርሃን አምድ ተተክሎ የታየ ሲሆን እንደ ፀሐይም ከጧት እስከ ማታ ያበራ ነበረ። በመካነ መቃብሯም ላይ እስከ 40 ቀን ድረስ ብርሃን ተተክሎ ታይቷል። በሰሜን ወሎ ሀገረ ስብከት በመቂት ወረዳ ጥባ ማርያም ቀበሌ ውስጥ ምን ታምር በምትባል ቦታ ላይ በ16ኛው መቶ ክፍለ ዘመን በኢትዮጵያዊቷ ሰማዕትና ጻድቅ ቅድስት ፍቅርተ ክርስቶስ የተመሠረተችው እመሙዝ ኪዳነ ምሕረት ቅድስት ፍቅርተ ክርስቶስ አንድነት ገዳምም በዓላቶቿ የሚከበሩት ታኅሳስ 16 የቅዳሴ ቤቷ እንዲሁም የካቲት 29 ቀን በዓለ ዕረፍቷ ይከበራል። ከእናታችን ፍቅርተ ክርስቶስ በረከትና ቃል ኪዳኗ በምልጇ ከምናምን ሕዝበ ክርስቲያን ጋር ለዘላለም ጸንቶ ይኑር አሜን። ምንጭ ገድለ ቅድስት ፍቅርተ ክርስቶስ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር